ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምናችሁ ውድ ኢትዮጵያን እህት ወንድሞቼ ሁላችሁም በአለም ላይ ያላችሁ፣ እቺ እህታችን ዛሬ እንግዲህ አጋጣሚ ሆኖ በኮሚኒቲያችን አዳራሽ ወደ ኤምባሲ ብቅ ብላ ነበርና የዚች የህይወት ታሪክ በጣም የሚያሳዝን ከዚህ በፊት ጀምሮ ብዙ ነገሮች እና እቺ እህታችን አሁን ወደ ሀገሯ ልገባ ከ16 አመትና 17 አመት ጀምራ ፎቅ ላይ ወድቃ ቤት የተቀመጠች ስለነበረች ዛሬ አጋጣሚ እንደድንገት ስለሆነ የተገናኘ ሁላችሁም እህቶቼ ወንድሞቼ ይሄን ያያችሁ እንድትረዷትም ስለምትፈልግ ከሷ አንደበት እስቲ ትንሽ ስሟት። ስምሽን አስተዋውቂ። አይዞሽ አታልቅሽ። አሚና እባላለሁ። ሀገር መግባት ፈልጌ ነው። ምንም የለኝም፣ ሰው የለኝም እዚህ ሀገር ላይ ብር ያስፈልገኛል እና የትኬት እንኳን ሊሲፓስ እንኳን የለኝም ነበረ። ሀገሬ ሰዎች ተባባሉ። አይዞሽ። እሺ እቺ እህታችን የምትለው ያው በዚህ አጋጣሚ እምባ እየተናነቃን ነው። ለብዙ አመት ያህል ተቀምጣ ነበርና ዛሬ በመጣቸው በኮሚኒቲ አዳራሽ ላይ እኛ ኤምባሲ የተቻለንን ሞክረናል። አገሯ ትራንዚት ለማድረግ አየር ያስፈልጋታል። ሌላ እስከምትሄድ ድረስ ከሀገርም ሄዳ ለሕክምና 5 ሳንቲም እንኳን የለኝም ነው የምትለውና እህት ወንድሞቿ እንደማጨቁኑባት እርግጠኛ ነኝ። ስልክ ቁጥርሽ ስንት ነው? ስልክ ቁጥሯን እዚህ ጋር እናስቀምጣለን። ለማንኛውም ወንድም ማሜ እስቲ ትንሽ ነገር በሉ ያያችሁትን። እኛ ያን ያለ ነው ቤታችን እዚህ መታለች። ያው ሁላችንም የምንችለውን ነገር አድርገናል። አሁንም ደግሞ የኛ እርዳታ ያስፈልገናል። የተኛውን በእርሳነት ኢትዮጵያውያን ስለሆን እህታችን አንደኛ ትኬቱን ታስተካክሎ ወደ ሀገር የምትገባበት፣ ሁለተኛ ደግሞ እዛ ስትገባ ደግሞ ሕክምናው የሆነ ማቋቋሚያ ሕክምና እንኳን 1-2 ጊዜ የምትገባበትን ነገር አመቻችተን ሁላችንም የምንችለው እንድናደርግ ነው ጥሪ እያቀረብን ያለ ነው። መላው ኢትዮጵያውያን ከዚች ሙስሊምም ክርስቲያኑ ከዚች እህታችን ጎን ሆነን የሀይቅ ልጅ ናት፣ 20 ምናምን አመት እዚህ ተሰብራ ተቀምጣለች። እኛ ደግሞ ነገ ከአላህ የምናገኘው ስለሆነ ሁላችንን ተባብረን እቺ ልጅ ወደ ሀገሯ እንድናበቃ ነው እኔ መልእክት የማስተላለፍ። ማሜ ምን ትላለህ? እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኦሮምኛ ማስተላልፍላቸው ሌሎቹ እንዲያዩ አንተ ኦሮሞ ስትቆሌት ከኝ ኩነት ካጋጣሚ ባሲ ትርግኔ አተወጋ ወደኔ ወጡ ስትጅርቲ አስረቱ ማዋጥ ካን ቀቡ በርጋርስ ሲበርባችሳ ወደ ዋን ቀቡ ዋን እንደሰኑ አስቱ እንደሰኑ ከወጅኔ ይከነ ገበጋረ ብዬ ሲትገት ይሁንቹ መርባዳ ከነዋጋ። እሺ ስልክ ቁጥርን በዛው ንገረኝ። ከሱ መሐመድ እህቴ እንግዲህ አይዞሽ፣ አላህ ይርዳሽ፣ እኛም በአቅማችን እንረዳለን። ኮሜንት ሊመጣ ይችላል። ስለኔ መጥፎ ያልሆኑ ነገሮች ሊሉ ይችላል። ማቃቸው ልጆች ከዚህ በፊት በቪዲዮ ሰው እንዳይረዳኝ ያደረጉኛሉ እና የማንም ሳይሰሙ በቃ እንዲረዱኝ እንዲተባበሩ አስተካክለን አብሽሪ። ምንም አሁን ይሄ የእውነት የሆነ ነገር ነው። ልጅቱ ሽንት ቤት ለመግባት እኛን አሁን ደግፈን ያስገባናት ብዙውን አችልም ሁለመኗ እንትን ስለሆነ ይሄ ምቀኝነት ይቅር። እህታችን ቆንጆ ወጣት ነበረች። ጊዜ ነው። ለማንኛውም ሁላችሁም ያቅማችሁ እንድረዷት እንላለን። አይዞሽ፣ አመሰግናለሁ። ስልክ ቁጥር ንገረኝ። 058 ልጅቱ 32 28 26 416 ይቺ እህታችን ስልክ ቁጥር ማንኛችሁም መርዳት የፈለጋችሁ በዚህ ታገኟታላችሁ ማለት ነው። እንግዲህ አላህ ይርዳሽ፣ አይዞሽ።